ነውርና ኃጢአት እግዚአብሔር የማይወደው ቆሻሻ ነገር እንደሆነ የተነገረኝ። ግን አሁን we're in the era of internet ሶሻል ሚዲያ አለ፣ በቲክቶክ ዓለም ላይ ያለውን ነገር ሁሉ ታያለ፣ ፊልሙ አለ፣ ሙዚቃው ክሊፑ አለ። ይሄ የወጣቶችን አእምሮ ኮራፕት አድርጓልና እንዲሁም ሴክስ አለማድረግ እንደ ፋራነት እየታየ ነው። አንዲት ጃዋን ለምሳሌ በጓደኞቿ መካከል እኔ ንጹህ ነኝ ብትል ይስቁባታል። ምን ይሰራል እስካሁን አንቺ መታወቂያሽ ነው እንደ ይዘሽ ምትዞሪው እንደ ልትባል ትችላለች። ይሄን እንዴት ነው የምታዩት እናንተ? አሁን እንደዚህ ብሎ ለሚጠይቅ ወጣት ምን ተብሎ ነው የሚመለስለት? ይኸውላችሁ አንድ እውነት በየትኛውም እምነት ሆኖ ሃይማኖት የሌለው ሰው ለትዳር አይሆንም። ለምን ልትል እኮ ነው አውቃለሁ። ስለፈጠረህ ትባላለህ። የመጨረሻው የሰው ልጅ ሽምግልና ከባድ ነገር ምድር ላይ ያለው ነገርና ስለፈጠረህ ቆም በቃ ለአላህ ብለህ ያቺን ነገር እንዳታልፋት። በኦሮምኛ አንደባባል አለ ነምኒ ዋን ሶዳቱ ይንቀብኔ መታን ኢሳቱ ሶዳዳ። ሚፈራውን ነገር የሌለው ሰው ራሱ ፍርሃት ነው፣ ተንቀሳቃሽ ፍርሃት ነው። ይኸውላችሁ ትዳር ይሄ አሁን መጨመላለቁ እንደፈለጉ ዴይ ፓርቲ እየደገሱ የትም ሴክስ እያደረጉ ማይ ብራዘር ኤንድ ሲስተር እንዳትሸወዱ። እምነት የሌለው ሴት ለሚስት አትሆንም። እምነት የሌለው ወንድ ለባል አይሆንም። ለምን መሰላችሁ? ችግር የተፈጠረ ጊዜ እባክህ ለፈጣሪ ስለፈጠረህ ቆም ትባላለህ። ምን ያቆመዋል? ይሄ ሰውነህ። አብዛኛው ደግሞ የትዳር ጥፍጥና የመጀመሪያዋ ሌሊት ናት። የመጀመሪያው ሌሊት ሴክስ አድርጋ አታቅማ። ባል ሆነ አታቅም። ሚስት ሆነሽ አታቂም። ኦልሬዲ የሚስትን ክራይቴሪያ ጨርሰሽ ቲያትሩን ተጫውተሽ ከመጣሽ ያ ቀን የመጣና የቀረሰው ወይንም ብፌ ነው የምትቆጥሪው የሰርግሽ ቀን። ስለዚህ በተቻላችሁ መጠን ስላለፈው መቃወማችን አይደለም። ለደረሰባችሁ ፈጣሪ ይርዳችሁ፣ ታጋሽ ሆኑ። አርግዛችሁ ላልገባችሁም ክብር አለን። ግን እሱ ነገር ምን ይሆናል መሰላችሁ? ወንዱን አስገድደሽ ታገቢው ይሆናል የሌላ ሰው እንዳይሆን ብለሽ የእድሜ ልክ የጭቅጭቅ ችሎት ግን አብረሽው ትኖሪያለሽ። ይሄ በጣም ከባድ ነው። ከቻላችሁ እሱን ነገር እኔ ፐርሰናሊ ጸግሽ የራሱን ያስቀምጥበታል። ይሄ አብዛኛው ይኸውላችሁ ትዳር በእውቀት ብዛት አይደለም። ጥያቄ እንዳታነሳ። የእውቀት ብዛት ትዳርን አያውቁም። ምንድነው የሚያቆየው? መረጋጋት ትዳር ውስጥ የፈጣሪን ፍራቻ የአላህን ፍራቻ መኖር። ምክንያቱም እዛ ነገር ውስጥ ሰውነህና ትጣላለህ። ለምሳሌ አንተ ሚስት ካንተ የተሻለ ገንዘብ ኖራት አንተን በካልቾ ልታወጣ ትችላለች። ነው ፈጣሪ ለኔ አምጥቶልኝ ነውና ምክንያቱም የቤቱ ባለቤት የሁሉ ነገር እሷ ከሆነች ውጣልኝ ልትልህ ትችላለች። ወንዱም በተቃራኒው ገንዘብ ስላለው ብቻ ወይንም አቅም ስላለው ብቻ ሊዘባነንባት ይችላል። እነዚህ ነገሮች ወደ ትዳር የሚገባው ለኮምፒቲሽን፣ ለድብድብ፣ አቅም ማሳየት፣ ጉልበት ማሳየት፣ እውቀት ማሳያ ቦታ አይደለም። ውጪ ላይ ምርጥ ጀነራል ልትሆን ትችላለህ። ቤት ስትገባ ግን ምርጥ ባልና ምርጥ አባት። ያንተ ያ ሁሉ ማዕረግ እዛ ጋር አይሰራም፣ ይወርዳል። አባት ነህ። ሜጀር ጀነራል ማን ያዘዋል ብሎ ልጅህ እንዲጠራ ትፈልጋለህ። ክብርነቱ ብላ ሰላምታ እንድሰጥ ባለቤት ትፈልጋለህ። ራቁትህን ነው የምታውቅ እኮ ከእናትህ ሆድ እንደወጣ። ስለዚህ እዚህ ጋር ነው የሚምታታው እንጂ በትዳር ላይ ፕሌስ እምነት የሌለው ሰው ኢሞሽን አታግቡ። በቃ ኢሞሽን ነው እኮ የሚጋባው። እንደምትወጂኝ አብረሽኝ ተኝተሽ አሳየኝ ነው አይደለም? ከሌላ እንደውም እንደዛ ያለሽ ወንድ ከሌላ ጋር የማይተኛበት ምን ምክንያት አለ? አብሶሉትሊ አስኪውር ራስሽን ጠይቂ። ሴክስን መቆጣጠር ያልቻለ ወንድ አይደለም ለኔ። እኔ ባጭሩ ዲፋይን አድርግብትል ጠንካራ ወንድ ማለት ለኔ the ability to control የሴክሹዋል ኢሞሽኑን ኮንትሮል አድርጎ በፈለገ ሰዓት ደግሞ ሚስቱ ላይ ኢንቨስት ማድረግ የሚችል ሰው ያ ሰው ለኔ የእውነት ወንድ ነው። ግን በህይወቴ ከማውቃቸው አብሬያቸው ከማውቃቸው ሰዎች ያን ኢሞሽን ኮንትሮል የሚያደርጉ ወንዶች ቬሪ ሬር ናቸው፣ በጣም ጥቂት ናቸው። አንድ ነገር አስታወስከኝ። ጀግና ማለት ይላል በእስልምና ዘርሮ የጣለ አይደለም፣ ተኩሶ የገደለ አይደለም፣ ወይም የበላይነት ያሳየ አይደለም። ኢሞሽኑን የተቆጣጠረ። ኢሞሽንህን ከተቆጣጠርክ ምን ማለት ነው? ፈጣሪን ትፈራለህ፣ አትበድልም። አብዛኛው ጊዜ ሴክስ a matter of a minute or a second ነው። ከዛ በኋላ የዘላለም ጸጸት ነው። እንዳውም ማይ ሲስተር ሴክስ ሲጠይቅሽ ይኸውልሽ ፈጣሪ እጁ ሰፊ ነው። ረን
ሴክስ ሲጠይቅሽ ረን ባል አይሆን አረቶ እንዳታፋታቸው ያላገባ ያልጠየቀኝ ማን አለ ያላገባ ነይ ከኔ ጋር ተኝ ካለ ሽማግሌ ላክ አትንከርፈፍ በይሁ በቃ አገባሻለሁ አይደል ውዱ ስጦታ ለሴት ልጅ ከወንድ የሚሰጠው እኮ ወርቅ አይደለም አገባሻለሁ ከዛ በኋላ የሚመጣው ነገርስ ግን አሁን ለምሳሌ ሴቶቹ ፍራታቸው ምንድነው እንደዚህ ብዬ በቀለችም አየለችም ሜሮንም አገባው ለብቻ ቆም ያቀረቡ እንደነሱ የኔ እናት ይኸውልሽ ምድር ላይ የፈጠረሽ ሰማይ ምድሩን የፈጠረ ፈጣሪ አለ ንገሪው ጌታዬ ሆይ ጊዜ ደርሷል ማግባት ፈልጋለሁ ሰበቡን አድርሺ ሰርክልሽን አስፊ ፈራህ ፈጣሪሽን ሰፋ አድርጊ እንጂ በከበርቻቻ ቢሆን ኖሮ እኮ በቃ ሁሉም ሰው ሊያገባ እኮ ክለብ ነው የሚሄደው ትዳር ጭፈራ አይደለም ትዳር ህይወት ነው ግን ትዳር ደግሞ የመረረ እውነት ነው ሁሉን ነገር ያቅፋል ይዋጥልኛል ግን አንዳንዴ ከሪያሊቲ ቆይ ነው ስለሱን ጀምር ኳንተም ፊዚክስ መካኒክስ ውስጥ እንግባ እንዴ ሪያሊቲው ምንድነው ካልከኝ በአሁኑ ሰዓት ኢትዮጵያ ውስጥ ትልቅ ሀገሪቱን እያፈረሳት ያለው ነገር የትዳር መፍረስ ነው በዚህ በጣም እስማማለሁ እኔ ያላገባሁት ባይዘው ሪስፖንስብል ወንድ ስለሆንኩኝ ነው እሸከመዋለሁ ወይ ዝም ብሎ አግብቶ መውለድ ይቻላል እንደማንም ገቢ ያለ ካልከኝ እንኳን ለልጅ ለ30 ልጆች ደሞዝ የምተርፍ ሰው ራስህን አላገባህም አግብቻለሁ ለራሴም አግብቻለሁ እግዚአብሔር ይመስገን ግን ነገሩ ኖ ቀኑም ሳይሆን ምን አለ መሰለህ ሪሊ እይታዬን ማለት ነው ፎር ኤግዛምፕል ትናንትና ወዲያ እየሮጥኩኝ ከቦል ጓደኛዬ ነው ፎቶአችሁና ይሰቃያል ገብቷል ከካሜራው ፊት አኩርፎ ሊሆን ይችላል ባልና ሚስት አንተ እያየህ ያለኸው ቲያትሩ የተሰራው ሞዴሏን አምጥተው ነው ልብስ ያለበሷት ሞዴል ከመሆኗ በፊት ነው ትዳር አሁን አንተ ፎቶውን አይደለም ያየኸው ከዛ በፊት አንተ የተሰራው የሚያምሩን ሳቂ እቅፍ በይ ፊልሙን ያየው ቢሃይንድ ዘ ሲን ሪያሊቲው ግን ሌላ ነው ትዳር ብሮ አሁን ከተማችን ውስጥ የትዳር ችግር አለ የለም በደንብ አለ የለም በደንብ አይደለ በደንብ አለ በጣም በደንብ አለ ኦኬ በዚህ እንስማማለን ሜይ ብዙ ሰዎች እያዩት ሊሆኑ ይችላል ይህንን ነገር ችግሩ ምን ይመስላችኋል እስቲ ጸግሽ ልስጠዋ እናንተ ከጀመርን አንጨርስ ልክ ነው እናቷ ሰው ትፈልጋለች በነገራችን ላይ ስሜት ጸግሽ ሶሪ ለማቋረጤ ወንድና ሴት በሚጨማበጥበት ጊዜ እድሜያቸው ለምሳሌ አዶለሰንት የደረሱ ልጆች ሞለኪውሉ ኃይለኛ ነው ሴት ልጅ አሁን አንድ ኮረዳ ሴት እንደዚህ አቀፍ ሲል ውስጡ ያለው ሆርሞን በጣም ነው የሚረጨው ወንድ ፍላጎታ ወንድ ሰላም በስልምና በጣም ነው የሚከለክለው ሴትን ልጅ መጨበት ክልክል ነው ይላል በቃ አለቀ ያቺ መጨበት የሴክስ ስሜት ናት አሁን አብዛኛውን ትምህርት ቤት ላይ ይሳሳማሉ ይጨባበጣሉ ኢነርጂያቸው 16 17 18 የሆኑ ልጆች ወደ ስሜት ነው የሚሄዱት ቅድም ጸግሽ እንዳ ከአቅማቸው በላይ ይሆናል ከዛ በኋላ የሚሳሳሙ ነገር ሴክስ ሲያረጉ they need to involve ውስጡ ሊገቡ ይፈልጋሉ ከዛ በኋላ ልክ ያ ስሜት እዚህ ጋር መጥቶ ወንድ ደፈር ብሎ ጥያቄን ሲያቀርብ ትወድቃለች ይሄ ለዚህ ነው ብዙ ጊዜ ስታሳድግ ለዚህ እኮ ነው ሃይማኖት የሌለው ቅድም ያልነውን ጸግሽ አፈረጥከው thank you very much ይጠብቀሃል ኃጢአት መሆኑን ይነግርሃል ሰውየው እኮ በቃ ንጹህ ሰው ነው የተባረከ ሰው ነው ሲመጣ ግን ወደዛ የሚወስድህን መንገድ ነው የሚከለክል ኃጢአት መሆኑን ይነግርሃል ሰውየው እኮ በቃ ንጹህ ሰው ነው የተባረከ ሰው ነው ሲመጣ ግን ወደዛ የሚወስድህን መንገድ ነው የሚከለክል ለምን ነው ሴክስ ኃጢአት የሆነው ይህን የምታውቁት ነገር አለ ያለ ቦታው ነው ኃጢአት አይደለም ያለ ቦታው ነው ኃጢአት ምንም ነገር ያለ ቦታው ጥሩ አይደለም ለምሳሌ አንተ በመንጃ ፍቃድ መንዳት ህጋዊነት ነው ያለ መንጃ ፍቃድ መንዳት ህገወጥነት ነው ለምሳሌ መጽሐፍ ቅዱስንም ቁርአንም ተቀበል በሁለቱም ያስኬዳል በህግ ውስጥ ሚስት ስትሆን ቅዱስ ነው ከህግ ውጪ ስትሆን ርኩስ ነው ምንም ሌላ እንትን የለም በመንጃ ፍቃድ መኪና እንደመንዳትና ያለ መንጃ ፍቃድ መኪና እንደመንዳት ትነዳለህ እስኪታወቅ ድረስ ወይ የሆነ ሰዓት ላይ ወይ እግዚአብሔር በልምጭ እስከሚመታው ትላለህ የሆነ ሰዓት ላይ እኔ አንድ አሁን ጸበል ላይ ያለ እኔ ጋር የሚማከር ይጸጸታል እንደ ሴክስ የሚጸጸት ነገር የለም ሴክስ የሚጸጸት የኃጢአቱ ሴክስ ነው ያልኩት የኦፊሻሉ አይደለም በነገራችን ላይ ለምን የሚለው ሰዋዊ ጥያቄ ነው በቃ ይሄ ሰዋዊ ጥያቄ አንተ ሰው ስለንክ ሰዋዊ ጥያቄ ታነሳለህ ለምሳሌ ጋብቻ የፈጣሪ ነው ከጋብቻ ውጪ ሴክስ ማድረግ ክልክል ነው ሲባል በቃ የፈጣሪ ህግ ነው ብትፈላሰፍ ብትውል ያ የፈጣሪ ህግ ነው you can't break it ለምሳሌ ለምን ምሽት ቀን አይሆንም እንደ ሰው ሩል ነው
የከለከለበት ምክንያቶች ግን እንዴት አድርጎ እንደፈጠረን ያውቃል። አንዱ የሰው ልጅ ከከብት የሚለየው በትዳር ነው። ሶሻል አኒማል ነን እኛ አይደለም ከከብት ማለት ነው። ግን አሁን ከተማችን ውስጥ እየመጣ ያለው ፋሽን እየሆነ ያለው ነገር አለ። መጽሐፍ ቅዱስ ላይም ቁርአን ላይም ይሄ ነገር አለ። ለምሳሌ በእስልምና እስከ ስንት ማግባት ይፈቀዳል? እስከ 4 እስከ 4 ነው እስከ 7 ነው 4 ማስተዳደር ከቻልክ ያ ሩሎች አሉ። አንድ ብቻ አግባ የሚልም እስልምና ነው። አንድ ብቻ ኦንሊ ዋን የሚለውም እስልምና ነው። እቺ 4 ምትሎ ኤግዛጁሬትድ ሆነዋል። ሌላ ርዕስ ትፈልጋለህ? ፖድካስቱ አይበቃህም። ፍራንክ እመጣለሁ፣ ችግር የለም ይባላል። መጽሐፍ ቅዱስ ላይም ለምሳሌ ስናይ ትክክል ባይሆንም ቤተክርስቲያን ትክክል ነው ባትልም ከአንድ በላይ ያገቡ ሰዎች አሉ። ያ ነገር አለ። ግን አሁን ግን እኔ እሱን ተውትሽ፣ ችግር ይሁን ሌላ ቀን እናወራዋለን። አሁን ግን ከተማችን ውስጥ ገንዘብ ያላቸው ሰዎች ከተማችን ውስጥም ብቻ አይደለም ሌላ ከተማ ውስጥም ገንዘብ ያላቸው ሰዎች ከሚስታቸው ውጭ ቅምጥ ማስቀመጥ ወንዶች ጋር እንደ ፋሽን ነገር የሆነ ነው ይታወቃል። ለምሳሌ እዚህ የሆነ ሰፈር አለ፣ የሆነ ኮንዶሚኒየም አለ፣ የእንትና ቅምጥ ነች የእንትና ቅምጥ ነች ይባላል። መኪና ይገዛለታል፣ ኤቭሪቲንግ ይሟላለታል። አታስቸግረውም። በአሁነ ሰዓት ደውላ ና አትለውም፣ አትነዛነዘውም። ሴቶቹም ደግሞ ይሄንን ይፈልጉታል። እኔ ምን አገባኝ አይፎኔን ከገዛልኝ ሜካፔን አይላሼ ምናምን ካሰራልኝ ምን አገባኝ ብለው ኢትስ ላይክ ቢንግ ኖርማል። ይሄ ከኢትዮጵያዊ ባህል በጣም ያፈነገጠ ነው። ይህን ነገር ትሰማላችሁ ወይ? ለዚህ ነገርስ ምንድን ነው